ሰላም ነው። እንኳን ለገና በዓል በሰላም አደረሳችሁ። ገና ሰበብ ነው። ገና መታከብሩም ገና ማታከብሩ እግረ መንገድ የማዕድ ማጋራቱ ሁሉንም ጓዳ ስለሚያብስ መስከረም ላይ መሰል ተግባር ፈጽመናል። አሁን ይሄ ከ4 ወር በኋላ የተደረገ ሌላ የጓዳ እበሳ ስራ ነው። ይሄ ለሰራተኞቻችን አነስተኛ ደሞዝ ላላቸው ለኛ ሰፈር ነዋሪዎችም ጭምር ለምናግዛቸው ልጆች የሚያግዝ ተግባር ስለሆነ አጋጣሚ ካቢኔ አባላት ስብሰባ ነበሩ። ከኛ ጋር ሆነው እንኳን ደረሳችሁ ለማለትና ማዕድ ማጋራት ሊሳተፉ መጥተዋል። በጋራ እንኳን ለገና በዓል በሰላም አደረሳችሁ። በዓሉ የደስታ የሽታ የሰላም እንዲሆንላችሁ እመኛለሁ። ሁልጊዜ እንደምነግራችሁ ለእያንዳንዱ ቤተሰብ የምናጋራው ማዕድ 2 ወር 3 ወር ሊያግዝ ይችላል። አደራ ምላችሁ ጉዳይ በእናንተ ሰፈር ከእናንተ ያነሰ ገቢ ያላቸው ሰዎች ካሉ ቢያንስ ምሳ ማብላት እንዳትረሱ። እናንተ የምትጋሩ ብቻ ሳትሆኑ ለአንድ ቀን ለሁለት ቀን የምታጋሩም ጭምር መሆን አለባችሁ። ማካፈል መከፈል በረከት ነው። በመስጠት ውስጥ ማግኘት በመስጠት ውስጥ መቀበል ስላለ ዛሬ ተቀብላችኋል፣ ነገ ደግሞ በማካፈል ለእናንተ ጎረቤቶች የደስታ ምንጭ እንድትሆኑ አደራ ማለት እፈልጋለሁ። ከውጭ ከምንለምን እርስ በርስ ተጋግዘን በዓላትን ለማሳለፍ ጊዜ ለማሳለፍ ስለሚያግዝ ልማዱ ባህሉ በጣም አስፈላጊ ነው። ማዕድ ማጋራት ግን መቀበል ብቻ ሳይሆን መስጠት ጭምር ስለሆነ አንድ 10 ኪሎ የተቀበለ ቤተሰብ ከዚያ ውስጥ ግማሽ ኪሎ ቢያጋራ ችግር የለውምና ማጋራትም ልማዳችሁ ይሁን ለማለት ነው። መልካም በዓል። እጅግ አድርጌ አመሰግናለሁ።